አፈትልኮ የወጣው እጅግ አነጋጋሪ መረጃ አዶናይ ጃኒን ለምን እንደተዋት ታወቀ። አዶናይ በዚህ ሰዓት በዱባይ ከዜማ ጋር ቅልጥ ያለ ፍቅር ውስጥ እንደሚገኝ ሚስጥሮች እየወጡ ይገኛሉ። በማህበራዊ ትስስሩ አዶናይና ዜማ በፍቅር ግንኙነት እንደጀመሩ ጭምጭምታዎች ሲሰሙ እንደነበረ ይታወቃል። አሁን ላይ ግን ይህንን ጭምጭምታ በትክክል ያረጋገጠ የአዶናይና የዜማ አንቀሳቃሽ ምስሎችና ፎቶዎች እየወጡ ይገኛል። በሰማይ ጠቀሱ በቡርጂ ከሊፋ ህንፃ ላይ አብረው ጣፋጭ ምሽቶችን እያሳለፉ የሚገኙት ዴት እያደረጉ የሚገኙት አዶናይና ዜማ ፎቶአቸው በማህበራዊ ትስስር ተለጥፎባቸዋል። ብዙዎችን እያነጋገረ የሚገኘው አዶናይና ዜማ በመጀመሪያ እንዴት ተዋወቁ የሚለው ነው። ዜማ አዶናይ ፌመስ ከሆነበት ጊዜ ጀምሮ አዶናይ አንደኛ አድናቂ መሆን ጀምራለች። አዶናይ ወደ አሜሪካ ባቀናበት ወቅትም ዜማ በአሜሪካ ሀገር ስለሆነ ትምህርቷን የምትማረው አዶናይ ባዘጋጀው ፕሮግራም ላይ በአሜሪካ ተገኝታ ለመጀመሪያ ጊዜ አዶናይን በአካል በዛ ፕሮግራም ላይ የተመለከተችው ሲሆን አዶናይ ጋርም የተዋወቀች ሲሆን አዶናይን ቪዲዮዎች በቲክቶኳ መልቀቅ ጀመረች። ከዛ ጊዜ ጀምሮ ብዙዎች እዚህ ጉዳይ መነጋገር የጀመሩ ሲሆን አዶናይም እሷ የምትለቃቸውን ቪዲዮዎች በተከታታይ ሪፖስት ማድረግ፣ ላይክ ማድረግ መከታተል ጀመረ። በዛ ወቅት ግን አዶናይና ጃኒ በፍቅር ግንኙነት ውስጥ አብሮ ነበሩ። አዶናይ ዜማን በአሜሪካ ሀገር ተዋውቋት ከመጣ በኋላ በቲክቶክ እንዲሁም በኢንስታግራም አብረው የሚያወሩ ሲሆን በርቀት ሆነው መጀናጀን የጀመሩት ዜማና አዶናይ በመሀል ዜማ ወደ ሀገሯ ወደ ኢትዮጵያ እንድትመጣና ባህሏን እንድታስተዋውቅ ጥያቄ ያቀረበላት ሲሆን በዛውም እንዲገናኙ የጠየቃት ሲሆን ዜማም የአዶናይን ጥያቄ ተቀብላ ከሳምንት በፊት ዲላን ፔጅ ወደ ኢትዮጵያ ሲመጣ ዲላን ፔጅን ተከትላ ዜማም ወደ ኢትዮጵያ የመጣች ሲሆን አዶናይ ዜማን ታዋቂ ለማድረግ ከፍተኛ ደረጃ የሰራ ሲሆን ዲላን ፔጅ ጋር በተደጋጋሚ ቪዲዮ እንድትሰራም እድል የሰጣት እንደነበረ ተመልክተናል። ዜማንም ለኢትዮጵያ ሕዝብ የአሸንዳ ንግስት ነች እያለ ሚስስ አሸንዳ እያለ አስተዋውቋታል። ታዲያ ዲላን ፔጅ እና አዶናይ አብረዋት የሰሩ ሲሆን አዶናይ በከፍተኛ ደረጃ የዜማን ቲክቶክ አካውንት እና ፔጆቿን ለማሳደግ ጥረት ያደረገ ሲሆን ዲላን ፔጅ ወደ ሀገሩ ሲመለስ አዶናይ እና ዜማ አብረው የቀሩ ሲሆን ለጥቂት ቀናት በአዲስ አበባ አብረው ጊዜ ያሳለፉ ሲሆን አዶናይ እና ዜማ አብረው ለመሆን ከወሰኑ በኋላ በቲክቶክ ገጹ ላይ መጥቶ አዶናይ ከጃኒ ጋር መለያየት እንደሚፈልግና እንደተለያየ ለአድናቂዎቹ በድንገት ያሳወቀ ሲሆን ነገር ግን ነገሩ ከዜማ ጋር የተጀመረው የፍቅር ግንኙነት ገና አዶናይ አሜሪካ በሄደበት ወቅት ከወራት በፊት ነበር ተብሏል። አዶናይ ግን ጉዳዩን ይፋ ማድረግ ስላልፈለገ ከጃኒ ጋር ያለውን ግንኙነት ማቋረጥ ስላልፈለገ በሚዲያ የሚፈጠረውን ውዝግብ ስላልፈለገ ለወራት ከጃኒ ጋር በመሆን አብረው እንዳሉ በማስመሰል ቀጥለው ነበር። ጃኒ ከጊዜ ወደ ጊዜ አዶናይ እንደተቀየረና ሌላ ሴት እንደያዘ እንዳወቀች ብዙዎች ይናገራሉ። ጃኒ በተደጋጋሚ ከዜማ ጋር እንደተጣላችም እየተነገረ ይገኛል። አዶናይ ከዜማ ጋር ረጅም ሰዓት በስልክ የሚያወራ ሲሆን እንድትመጣም ወትውቶ ይዟት መጥቷል ወደ ኢትዮጵያ ከመጣች በኋላ አዶናይ ሙሉ ጊዜውን ከዜማ ጋር ያሳለፈ ሲሆን ጃኒ በከፍተኛ ደረጃ ንዴት ውስጥ እንደጨመራት ተነግሯል። ጃኒ ከቀን ወደ ቀን አዶናይ ላይ የምታደርሰው ተጽዕኖ ሲበረታ አዶናይ በግልጽ በይፋ በሚዲያ እንደተለያየ አሳውቆ ነፃነቱን አውጇል። ታዲያ ከዛ በኋላ ነበር ዜማ አሜሪካ የመጣችበትን ጉዳይ ጨርሳ ኢትዮጵያን አስተዋውቃ ከዲላን ፔጅም ወደ ሀገሩ ሲመለስ ዜማ ወደ አሜሪካ ትመለሳለች ተብሎ ሲጠበቅ ነገር ግን ዜማ በድንገት ወደ ዱባይ አረብ ኤምሬት አምርታለች። ወደ ዱባይ የሄደችው ዜማ አዶናይም ተከትሏት በድንገት ወደ ዱባይ ሄዷል። ታዲያ ልጆቹ በዚህ ሰዓት በዱባይ በቡርጂ ከሊፋ ህንፃ ላይ የማይረሱ ጊዜዎችን እያሳለፉ ዴት እያደረጉ እንደሆነ በተደጋጋሚ ከሚስጥር አዋቂዎች ከዱባይ አነፍናፊዎች መረጃ እየወጣ ይገኛል። አዶናይ እና ዜማ በዱባይ ይገኛሉ። አዶናይ ህዝቡን ጠብቆ ሰርፕራይዝ ያለው ነገር በዱባይ ዜማ ጋር አብሮ መሆኑን ለማወጅ ይመስላል። እርግጥ ነው የጃኒ አድናቂዎች በዚህ በከፍተኛ ደረጃ እየተከፉ ሲሆን የትግራይ ህዝብ ግን አዶናይ አሁን የምትገባውን የተማረች ሴት ለሱ የምትመጥነውን እንዲሁም ትግራዊት የሆነችውን ቆንጆ ሴት አገኘ እያሉ የአዶናይ ወገኖች እየደገፉት ይገኛል። አማርኛ ይልቅ በስፋት ትግርኛን የምትናገረው ዜማ ገና በልጅነቷ ከኢትዮጵያ መውጣቱን ተከትሎ እንዲሁም በትግሬ ቤተሰቦች ውስጥ ማደጓን ተከትሎ አማርኛ ያስቸግራታል። እንግሊዘኛና ጥርት ያለ ትግርኛ መናገር የምትችለው ዜማ በቅርብ ወራት ውስጥም ከአሜሪካ ታላቅ ዩኒቨርሲቲ እንደተመረቀች
በቲክቶክ ገጿ ላይ አሳውቃለች። ታዲያ አዶናይ አሁን የሚመጥንህን ሴት አገኘህ እያሉ የትግራይ ህዝቦች ዜማን መደገፍ ቀጥለዋል። በአንድ ጎራ የተከፋፈሉት የአዶናይ ደጋፊዎች ከጃኒ ጋር እንዲሆን የሚፈልጉ ደጋፊዎቹ ውዝግብን እያስነሱ ይገኛሉ። በዜማ የኢንስታግራም የቲክቶክ ፔጆቿ ላይ በመግባት በዜማ ላይ ከፍተኛ ቁጣን እያዘነቡ ይገኛል። እንዲሁም ሌላው መነጋገሪያ የሆነው የዜማ ጉዳይ ዜማ በ2024 በፈረንጆች ወይም ደግሞ በኢትዮጵያ በ2016 ከአንድ መልከ መልካም ወጣት ጋር የፍቅር ጓደኛዬ ነው በሚል በተደጋጋሚ በኢንስታግራም እና በቲክቶክ ገጿ ላይ እንደምታጋራ ይታወቃል። ይህ ማለት ከ2 ዓመት በፊት አዶናይ በኢትዮጵያ ምድር ላይ ፌመስ ሳይሆን በፊት ነበር የምታጋራው። ነገር ግን ከአዶናይ ፍቅር ከያዛት ጊዜ በኋላ ከሱ ጋር እንደተለያየች አሳውቃለች። ብዙዎች የዜማን የድሮ ፍቅረኛ አብረው የተነሱትን ፎቶ በመያዝ ዜማ እኮ ባል አላት፣ ፍቅረኛ አላት፣ አዶናይ እና ዜማ ግንኙነት የላቸውም በሚል መረጃውን በሶሻል ሚዲያ እያሰራጩ ሲሆን ዜማ ግን በኋላ ላይ አሳውቃለች። ይህ በ2024 በፈረንጆች 2004 ከ2 ዓመት በፊት ማለት ነው የነበራት የፍቅር ግንኙነት ነበር። ታዲያ ከዚህ ጋር የተለያየች እንደሆነ ያሳወቀችው ዜማ ይህ የዜማ ባል ነው እየተባለ በሶሻል ሚዲያ የሚሰራጨው መረጃ ሐሰት እንደሆነ አረጋግጣለች። አዶናይ ሳያስበው በአሜሪካ ዜማን ተመልክቷት በልቡ የገባች ሲሆን ወደ ኢትዮጵያም ከመጣ በኋላ ከዜማ ጋር ቅልጥ ያለ ፍቅር ውስጥ መግባቱ ጃኒን በከፍተኛ ደረጃ እንዳበሳጫትና መሀላቸው ከፍተኛ ክፍተት እንደተፈጠረ ብዙዎች ይናገራሉ። ነገር ግን ለሚዲያ ያላቸውን ክፍተት ላለማሳየት ኮላብ አድርገው ስራ ነውና አብረው ለመስራት ለረጅም ጊዜ እንደተገደዱና አዶናይ ለስራ ብሎ እንዲሁም በሚዲያ ለሚመጣበት ወቀሳ ግርግርን በመፍራት ለወራት ከጃኒ ጋር ሲያስመስል እንደቆየ እየተነገረ ይገኛል። የጃኒና የአዶናይ ጉዳይ ከሚዲያው በስተጀርባ ከካሜራው በስተጀርባ ያለው ጉድ እጅግ አስገራሚ ነው። አዶናይ ለጃኒ ከፍተኛ ፍቅርና እንክብካቤ አክብሮት እንዳለው ይታወቃል። የአዶናይ አድናቂዎች ጃኒ በፍጹም ለአንተ አትመጥንህም፣ አንተ የምትሰጣትን ፍቅር በምላሹ መስጠት የምችል ሴት አይደለችም፣ በፍጹም አታፈቅርህም፣ ለጥቅም የቀረበችህ፣ አንተ ግን የዋህነህ፣ በተደጋጋሚ ክህደቶችን ስትፈጽም ይቅር ብለህ አስገብተሃታል፣ ከጆን ዳንኤል ጋር የፈጸመችብህ ጉዳይ ከምንም በላይ በቂ ነበረ፣ ነገር ግን አንተ ከስተትህ አትማርም፣ የምትመጥንን ሴት መምረጥ አልቻልክም በሚል በተደጋጋሚ አዶናይ ላይ ወቀሳ እንደሚያደርሱበት ይታወቃል። አሁን ላይ ግን አዶናይ የምትገባውን የተማረችውን ዘሩ የሆነችውን እሱ ቤተሰብ ጋር ልትዋሃድና በባህልና በካልቸር ልትቀራረብ የምችለውን ዜማ ሳያገኝ አልቀረም። ብዙዎች አሁን ልክህን አገኘህ የሚል አስተያየት እየሰጡት ይገኛል። አዶናይ በዱባይ ሰርፕራይዝ አላችሁ ያለው ጉዳይ ምናልባትም ብዙዎች እንደሚናገሩት ድብቅ ያደረገውን የዜማንና አዶናይን ግንኙነት ለኢትዮጵያ ሕዝብ ይፋ ሊያደርግ ነው እየተባለ ይገኛል። በዱባይ ከሰዓታት በኋላ የሚወጣው መረጃ እጅግ አጓጊ ሆኗል። ጃኒ በአንጻሩ በከፍተኛ ደረጃ ድብርት ውስጥና ንዴት ውስጥ በኢትዮጵያ እንደምትገኝ እየተነገረ ነው የሚገኘው። በቀጣይ ሰዓታት ከዚህ አንገብጋቢ ጉዳይ ጋር እንዲሁም አጓጊ መረጃ ጋር የሚወጡትን አዳዲስ መረጃዎች በፍጥነት ወደ እናንተ የምናጋራ ይሆናል። ለዛሬ በዚህ አበቃን። ቸር ቆዩ።